ተነስተን ቆሜን እግዚአብሔርን ቃል አብረን እናነባለን። ከዛ ቃሉን ትንሽ ከተናገርኩ በኋላ አብረን እንጸልያለን። መጽሐፈ ሴራ ኡመማ ቦቆና ሶዶም ይተኮ ዳኮሳ ድደሚ ለማካሴ ሰጅሩ ዱቢፈን ዘፍጥረት ምዕራፍ 31 ከቁጥር 22 ላይ ጀምሮ ያለውን ቃል አነባለሁ። በሁለቱም አነባለሁ። ያዕቆብ አከበቀት ጋፋ ጉያ ሰደፋ ላባንተን ይመ ያዕቆብ ማንኮበለሉን ለላባ በሶስተኛው ቀን ተነገረ። እንየሙስ ነሞታ አንቲ ሳፍረቴ ጉያ ቶርባ ያዕቆብን ሐሪ ጌልያድ ብየቱሉ ጉባትስ ይሰጥል ያቴ ከዘመዶቹ ጋርም ሆኖ ያዕቆብን ተከተለው 7 ቀንም ከተጓዙ በኋላ ጌልያድ በተባለው ተራራማ አገር ላይ ሊደርስበት ተቃረበ። ዋቀዮ ገሩ አልከነብጁት ላባን ነመብየ አራም ሰነብረ ዱፌ ጋሪ መሌ ሃማ ያዕቆብ ተከን ዱበኔ ኦፌገዱ ጀዴ በዛን ሌሊት እግዚአብሔር ለላባ በዕልም ተገለጠለትና ያዕቆብን ክፉም ሆነ ደግ አትናገሩ፣ ተጠንቀቅ፣ እንዳትናገሩ ተጠንቀቅ አለው ይላል። ይቀጥላል። አንብቡ እናንተ። ጸልያለን። ከለኒ ኡልፍኒ ጉድኒ ዋቀረት ለፈረት ሲፈተው አቲ ጉዳላ አቲ ጀባላ ድንቅይዳ አርጃላ ገራሚዳ አንተ ትልቅ ነህ፣ ብርቱ ነህ። ጌታ ብቻም አይደለም የጌቶች ጌታ ነህ። አለቃ ብቻም አይደለም የአለቆች አለቃ፣ የሁሉ አባት ለዘላለም ስም እየተባረከ ይሁን። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ኡልፊነ ሲላና ገለተ ሲንጀና ወረሜን ጀተን ስሪት አሜን ጀዳ በጌታ በኢየሱስም አመግዱ ከኛት አርገም በመካከላችን ክፉ ይታሰር። በጌታ በኢየሱስም ክፉ ይመታ፣ ይዋረድ፣ ይነቀል። በኢየሱስም ከሰዎች ጋር ተገውዞ የመጣ ክፉ መናፍስቶች አየር ላይ የሚበሩ ምድር ላይ የሚንቀሳቀሱ እዚህ ቦታ ክንዲ እንዳይገለጥ እጅ እንዳይመጣ መንፈስ ቅዱስ በኃይል እንዳይወርድ ከልካይ መንፈስ በኢየሱስ ስም የተመታ ይሁን። ከንዲገም ከንአም ያተው ኡልፊና ሙለድ መቃ ኢየሱስ ኩታንኩን ከነኒ ዱበቱ ዋቀዮ ገሩ አልከነብጁት ላባን ብየነማ አራም ሰለብረ ዱፌ ጋሪ መሌ ሃማ ያዕቆብ ተከን ዱበኒ ኦፌከቺሲ ዋቀዮቱ ያዕቆብ ከነራ ሀኬከ ቀባ ያዕቆብ ኡሙሪ ዳሎተ ሳቲ ጀልቀቤ ዮክስ መን አባ ሳቲ ኬሳ ካሴ ሐሪያና ጉዳቱ ረጅር ሚሳደድ ነገር ነበር። ልጁ የቃል ኪዳን ልጅ ነው። እግዚአብሔር ዓላማ ያለበት ሰው ነው። ነማኬኪ ያዲ ዋቀዮ ረቱሬ ግን አይወደድም፣ አይፈለግም። እግዚአብሔር ግን ይፈልጋል። መነባሳቲ መናደሳቲ በቀታቴ ኤቤ ቱኒ ከራዴሙ ዋቀዮ ትዱበት አሜን። ነመ ቶኮ ዋቀዮ መነት ትዱበት፣ ነመ ቶኮ መናባሴት ትዱበት። አንዳንድ ሰዎች እግዚአብሔር ቤት ውስጥ ሳለ ይናገራል፣ ያናገርናል። እና ያዕቆብ ዓላማ ያለበት ልጅ ነበር። ግን ያዕቆብ ማቀም ቤተሰቡ ማቀም አለ። ግን እግዚአብሔር ዓላማ ነበር። ግን እግዚአብሔር ዓላማ ቤታችሁ ውስጥ ችግር ሲፈጠር ወጣ ያዕቆብ ረክኒ ጋፈመሙ በይ ጋፈበው ቤርሸባ ለፈጀደሙ ለፈሆና ቤርሸባ በሚባል ስፍራ ላይ ምድረ በዳ ላይ ወጣ። ብቸኛው ነው። ከሰዓት በኋላ ነው ከቤት የወጣው ልጁ። ሰዓቲ ቦዴ በመና ጋፈበው ከራተ ዱንት ደ አስቦ አቅዶ አልሞ ለወጣበት ዓላማ ሳይደርስ ቦታው ሳይደርስ መሸ፣ ጨለመ። ጨለማ ደግሞ አደገኛ ነው። ጨለማ በህይወታችን ላይ ብዙ ጨለማ አለ። ክርስቲያንም ሆነ ማለት ጨለማ ወጡ ክርስቲያንን ተይንስ ጅራ ክርስቲያንን ታንስ ጅራ ዱከኒ ሐማዳ ባይ ዱከነት ጥሩፍ ዱከኒ ኩዲን ቀበ እናንስ ለፈደቅ ደበ አጋበሩ አፈቴ ረበ ምድረ በዳ ላይ በድንጋይ መካከል ተኛ። ሲተኛ እግዚአብሔር ከላይ ሰማይ ከፈተ። ምንም ዘመድ የለም፣ ወንድም የለም፣ እናት የለችም፣ አባትም የለም። ያዕቆብን ይከተል የነበረ ማንም እንደሰው ምድር ላይ አልነበረም። ከላይ ግን አለ። አሜን አሜን። አረከን ስንትቡ እርጋኮ ነው ስንትዱበዳ ኢንሽ ኖርዶፉሱን ዋቀዮ አከካቺ ይሰራኛል። እናንተን የሚከተል
jireenya keenya isa ordofu mul'ata keenya isa ordofu san waaqayyo of eeggachiiseera አስጠነቅቋል እግዚአብሔር እንዳትከተል እንዳትናገር ክፉ ነገር እንዳታወራ ተጠንቀቅ ብለዋል ጌታ አሜን እናንተ የተኛችሁ ነው እግዚአብሔር ግን የተናገረ ነው ያዕቆብ ተኛ ሲተኛ መጣ እግዚአብሔር በግራም በቀኝም የነበረም አንድም ዘመድ አልነበረም ያለው ድንጋይ ነው ብቻ ስሙኝ ድንጋይ ነው ድንጋይ አይናገርም አጋን ህንዱበት አወራም ተስፋ የለም ድንጋይ ውስጥ አብደን እንጅሩ አጋኪያ ምንም የለም አውሬ ነው ያለው እዛ አካባቢ ጀዌ ጅራ አንቱ ተጅራ ብኔንሰ ጅራ አጋቲ ከንገሉ ብኔንሰ ማለት ነው አውሬ ነው እዛ አካባቢ ያለ ድምጽ ይሰማል የሚያስፈራ ድምጽ ይበላሃለው ገላሃለው ወጣሃለው ምለው ሲኛት ሲምበለሰ ከንጀ በግራም በቀኝም ከኋላም ከፊትም ልጁ የሚሰማው የሞት ድምጽ ነው ከኋላ ወንድሙ ይከታተላል ሊገል ይፈልጋል ገላሃለው ላል ሲነጀሳ ሲምበለሳ ዱካ ጅራ ቦደዳን ጅራ ሰገሌ ደገሳ አይራ እሱ የደረሰበት ስፍራ ተስፋ የሚሰጥ አይደለም ስፍራው ጨለማ የሞላበት ነው አስቸጋሪ ሰፈር ነው ግን እሱ አስቦ አቅዶ አልሞ የወጣው ሩቅ ነው አሁን ማገሩ ስሙኝ ዛሬ ስሙኝ እናንተ ያለበት ቦታ ተስፋ ባይሰጥም እግዚአብሔር ጋር ግን ተስፋ አለ አምላካችን ጋር ተስፋ አለ ዋቀዮ ብርሃብ ዴቱ ጅራ አርከከን ወልፎዳ ዋቀዮ ብር ጀዳ አናፍ ጀዳ አብዲቱ ጅራ ጀዳ አሜን እግዚአብሔር ጋር ተስፋ አለ ለኔ በሉት እግዚአብሔር ጋር ተስፋ አለኝ በሉ አሜን ከነቦዴ ሰገሌ ደገ ያዕቆብ የሚል ድምጽ ሰማ ሌሊት በጣም ሄዷል ሰዓት አቤት ሲሎ አትፍራ አሜን እሺ አንተ የተኛበት መሬትን ሰጣሃለሁ አዎ ሰጪ ነው እግዚአብሔር ይሰጣል እግዚአብሔር የሰሙን ወስዶ ይሰጣል ማንንም አይጠይቅማ ዋከነው ብራቱ ለፍት ጉንዱ ድርክቶ ከባንቴ ተቆቆታታቱ እነቂሚ ቀብሩ ካፉዴ ሲኒገ አሜን ሐረስዋስን ይላተው አሜን ሚሰጥ ነገር አለ ዛሬ የሚያምን ሰው ካለ ሚሰጥ ነገር አለ አሜን ደክሜ ያለው በቃ እኔ ከዚህ በኋላ ተስፋ የለኝ የሚጥሉ ሰዎች ሚሰጣችሁ ነገር አለ ዛሬ ወንሲከነሙ ጅራ ሐርከዲናት ይበ ሐርከሞር ሚቱት ይበ ለፎና ከሚሶምዜ ይሰጣል እግዚአብሔር በመጀመሪያ ላይ እግዚአብሔር ሲናገር ይሰጣል የተኛበት ምድር ሲፈላል ለመፈረጥ ገረብየት ተደንቶ ከናት ነጋራን ሲገገሳይ በሰላም ካንተ ጋር ሄዳል የምትሄድበት በሰላም አሜን በሰላም ትሄዳል ሃሌሉያ ነጋድ አንጀዳ አሜን ዱበዳ ፋንጉታዲ ነጋድ አንጀዳ ነጋ አሜን አላናማፍ ከመርባችሁ ዋናው የሚያስፈልግ ለሰው ልጅ ሰላም ለሰው ልጅ ምንድነው ሰላም እውነቱ ትክክለኛው ደግሞ የውስጥ ሰላም ብዙ ሰው እኮ ለውጫዊ ነገር በጣም ይተጋል ይለፋል ይሰራል ውስጣዊ ሰላም ግን የሚሰጠው እግዚአብሔር ብቻ ነው አንድና አንድ ለዘላለም ነው ደግሞ ሲሰጥ አሜን እጂሳ ጋፈድኩ ጉሪ ጋፈድኩ ሚሊ ጋፈድኩ ጮጋራን ጋፈድኩ ካሌን ማሎን ጋፈድኩ አኪም መነቆርቻ ደሜ መናኪሚ ደሜ ያለ መፋዩ ደንዳ ግን የውስጥ ሰላም የሚሰጥ ማንንም የለም ዶክተር አይሰጥም የውስጥ ሰላም ስጋው ሰላም ነው ውስጡ ግን ከተረበሽ ማንንም አያረጋጋ ሚያረጋጋ እሱና እሱ ብቻ እግዚአብሔርና እግዚአብሔር ብቻ ነው ከሰና ማነጋከን ነጋድ አነጠደ ዋጋ ልጁ የፈራ ነው እኮ በሰላም ትሄዳለህ ነው ያዕቆብ ደግሞ ገምነ ባየ ከሄዳ ጋር አቤት አጋሰና ዘይቲ ዲቤቲ ኩመና ዋቀዮት ይሄ እኮ እግዚአብሔር ቤት ነው ሃሌሉያ ሰምቶ አቁም ይሄ ልጅ ከዚህ በፊት ምንም ድምጽ ሰምቶ አቁም ዛሬ ግን እንዳደስ ነው ሰም ድንጋዩን አቆመና ዘይቱን ፈሰሰና ይሄ እግዚአብሔር ቤት ነው ስሙን ደግሞ ቤቴል ብሎ ጠራ አሜን ስም ሰጠው ለስፍራ እናንተም ስም ትሰጣላችሁ ሃሌሉያ አሜን አጋጅርቱ
መቃላቱ ስንስ ነምኒ መቃላቱ ጅራ ባራን እቺ አመት ሳያልቅ ስም ይወጣል። ለሆነ ነገር ስም ይሰጣል። አልሰማችሁ? ይሄ አመት ሳያልቅ ማለት ነው። እንደ እግዚአብሔር ሰው ይናገራል። ለሆነ ነገር እናንተም ስም ትሰጣላችሁ። ይሄ እንደዚህ ሆኗል ይያላችሁ። አሜን አሜን። እኮ ቤቴል ይባላል። ቤቴል ማለት ሁለት ትርጉም አለ። አንደኛው የእግዚአብሔር ቤት ቅባት ያለበት ቦታ መቀባት ይቻላል። አሜን። ዲበት እርገቹን እንደንዳማ መነ ዲበታት። ሁለተኛው ቤቴል ማለት እዶያተን ይቁፈኒዳ መነ ቡዴኒዳ የምግብ ቦታ ነው። በልተን እንጠግባለን። ራብ የለም። ስሙኝ፣ ራብ የለም። እግዚአብሔር ቃል ሲገለጥ፣ እግዚአብሔር መንፈስ ሲመጣ፣ ከላይ ሲወርድ እግዚአብሔር ራብ የለም። መንፈሳዊ ራብ የለም። ስጋዊ ራብ የለም። ሁሉ ነገር ሙሉ ነው የሚሆነው። ዋኑንዱማ ጉቱ ጎዳ መከጀዳ ዋኑንዱማ ጀዳ ሁሉን ነገር በሉት ሙሉ ያረጋል በሉት። በእምነት ተናገር። ሁሉን ነገር በሉት ሙሉ ያረጋል በሉት። የጎደለ ነገር በሉት አይኖርም በሉት። ይሞላል በሉት። ከኔ ጋር ተናገሩ። ይሞላል በሉት። አሜን አሜን። ነመመኔፍ መነኬት አለኬት ይሰጣው ውጫችሁም ውስጣችሁም ይሁንላችሁ። በየ ሰሲን ላላርተን ሰሲን ነርጊን ዋቀዮ ጉቱ አጎን እግዚአብሔር ያለበት ስፍራ ሁሉ ነገር ሙሉ ነው። አይታየም ክፍተት፣ አይታየም ጎደሎ። ይሞላል። መገኘቱ ይሞላል። ቅባቱ ይሞላል። ጸጋው ይሞላል። አሜን። ይሞላል። ጉቱ ጎዳ ዋቀዮ ሜነመስም ብራቀባት ካንኮስ ካንኬስ ጉቱ ታይዳ ሙሉ ይሆናል በሉት። የኔም የናንተ ያንቺም ያንተም በሉት ምን ይሆናል? ማልታ ጉቱ ታጀላጋ። አሜን አሜን። ኢየሱስ እንትን ታይና እግዚአብሔር ሲናገር ውሰዱት። አሜን። አክቲቭ የሆነ አንድ ሰው አለ መጽሐፎች ውስጥ በጣም አክቲቭ ነው ስለ እምነት ማቃሳ ቤቱ አንተ ጴጥሮስ ደም ቅሌስ ጃባን ትከ ዋን ቀበን እንዱ ማጋላና ትገተን ይፈታል ቡቤቱ ትከ ኢየሱስ ሙስ ቅሌሱ መሳራሱ ገላነ ሰራሱ ነረደ ይማሉ ገላነች ወረደ ይማሉ እነኙ ላና ጎፍታ ላይ ዮሐንስ ይሄው ላና ጎፍታ ላይ እንድፋሩሙ ይገላረደሙ ይሄው ዳት አና ኢየሱስ ይላል። ኢየሱስ እኛቱ ኢየሱስን ሲርገት እትናይ መካኒስ ረንዴ ማይለ ኮቱ እንደንደሳይ አክቲቪቲ አርግታይቱ ጅሬኛሳ ማሻቅ ጎደ ረደሙ ጀልጋ ገላናም ስለራፈ ማቱሬ ደቂቃ ኩን ድረኩ ራፈ ማቱሬ ኢየሱስ ለፈነ ጅሩት ገሩ አመንቲን ሳንጀጅራም። አሜን። መጀመሪያ ኢየሱስ ማን እንደሆነ የገባው ለዮሐንስ ነው። ግን መራመድ የጀመረው ጴጥሮስ ነው። ባህር ላይ ነው እኮ መሄድ የጀመረው። እምነቱ ከፍ አለ። ሄደ። እኔም እንደ አምላኬ መሆን ይችላል። ስልጣኑ ገባ፣ ኃይሉ ገባ። አረነመንቱ ታናኒ ሳሲገራራት እረደም። አሜን። እምነት ያስፈልጋል። አሜን አሜን። በዚህ ምድር ላይ እናንተ ጌታን ያመናችሁ ሰዎች በዚህ ምድር ላይ መኖር የምትችሉ ተጽዕኖ ፈጥራችሁ የምትኖሩት በእምነትና እምነት ብቻ ነው። ኢባውም ተኒከን እንጅራችሁ ደንደሰን አመንቲ ዱዋላ ማለዋን ብራዳምት ሻከላምት ቲዮሎጂ ዳምት ማልበረቹ ዳምት ፍልስፍና ዳምት በብዙ ትምህርት አይደለም፣ በብዙ ቲዮሎጂ አይደለም፣ በብዙ ፍልስፍናም አይደለም። በእምነት መራመድ ይቻላል። በእምነት መሄድ ይቻላል። በእምነት መሻገር ይቻላል። በእምነት መለወጥ ይቻላል። ካመናችሁ ይቻላል። ካላመናችሁ ግን ሁሉ ነገር ከባድ ነው። ሁሉ ነገር በጣም ከባድ ነው። የሚያምን ሰው ግን ሁሉ ነገር ይቻላል። ነመመኑ ገርዋን እንዱ ማደንዳም እና ነመችኩኒ አመንቲዳን ዴሜ ጎፍታን ይትዱበቴ አጋዳቤ ቡኡረ ጎዴ ማል ጎዴ ሶክ ቢያ አራን ጋፈገኦ አቺ ቀበኝ ሆረቴ ወጋድ ደሞጀቴ ዴቢ አከንት ቀበኛ ሰን አርገተ ስንትንም አማ ዴቢ ሰራተን ስንትም እኔ የሮንሳ ጤራዳ ዋንተ ረጅም ጊዜ ስለሚያስፈልግ ብዙ ነገር አላወራም። እቺን ብቻ ነው የሚያወራ። ተመለሰ። ቤተሰቡን ሀብቱን ከብቱን በሙሉ ሁሉ ወስዶ ወደ አገሩ እግዚአብሔር ትመለሳለህ ብለዋል። እንዴ ብታይ ደረው አገኝ ወሪያር ያተምተኒ መናባተን ቦጁዳንስ እንዴ ቢሰው አገኝ ወሪያከቱት መናባተን ዋቀዮ ምርኮስን ይከነስ እንዴ እንደ ሌባ ከቤት እንደወጣችሁ ሰዎች በምርኮ ትገባላችሁ ወደ ቤታችሁ። በብዙ በረከት ያመነ ሰው ይሆንለታል።
በብዙ በረከት ትመለሳለህ። እና እግዚአብሔርም ተናገረ፣ ልጁም ወጣ። ከዛ ሲወጣ መሄድ ጀመረ። ላባን በሶስተኛው ቀን ያዕቆብ እንደወጣው ሰማ ይላል። ጉያ ሰደፋት ተከን በደገ ያዘገያለው እንቱርሲስ ዲነሳ ከን እንደገኘ አሜን። ላባን እንዳይሰማ 3 ቀን ያዕቆብ በደንብ እንዲሄድ የሮዝኒ ዋቀዮስን ባሱፍከው ወረስኒ ሞርመን ደፌትኒሙ እንቱርሲስ እናዶቸን እነሳኒ ማርፊያዶቻ ከና እንቱር ኤርገሳንቱሮኒ ቦደገሩ ዋቀይ ስኒ ቪዲዮ ተኮን ሲንገኤ ኤርገስን አለምጂ ፈተኒ ወንቱን መስታብልስ እርገታተኒ ቦርዲ ጅሬኝ ከሰን ቋሚ ጋፍ እንተውቲ ዲነ ከሰን ነገይስ አሜን። እንደወጣችሁ ቶሎ አይናገሪም እግዚአብሔር። ወረ ግብጽ እቲ ወንቱ ኮጎዴ አልከንጋ ፈሲ ወረ ግብጽ እቲ ቦርሳ ገንታ ቀምና ወርቄ ሜቲ ማሎ 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 ኑክና ጅዳ አኒ ሞደንስኒ ከና ዲዋቀ ማለና ማማላ ወርቅም ብርም ብዙ ሀብቶችን ከወሰዱ በኋላ ለሊቱ በሙሉ እግዚአብሔር ሕዝብ የእስራኤል ሕዝብ እንዲጓዝ እግዚአብሔር አዘዘ፣ እንዲሄዱ ማለት ነው። እነሱም ከሄዱ በኋላ ከራቁ በኋላ ፈርዖን ሰማ። እናንተ ከሄዳችሁ በኋላ ጠላት ይሰማል። ቢሰማም እናንተ ጋር መድረስ አይችልም። አስጠነቅቁ አላ ከነመዲቡ ነሚው ደጋው ዲደ ለፍትን ዳጋን ነጋ ጻፈመ ወንጅሩ ወመጻፈመ ሩዝን ትዋን ሰው ባይሰማም ድንጋም ይሰማል፣ ምድርም ይሰማል፣ ምድሮ ይሰማል አልመጣ ኢያሱን ሞዳጋቱ ዱበት ዳጋ ከና ዳጋ ይራጋታ ታጋፍተው ዮኪን ሲን ዳጋ ዮኪን ለፈተኒማ ዮኪን ነዳጋ ዮኪን ለፈተኒማ ግርግዳ ከነት ቆርቆሮ ከነት ሞካ ደመና ከነ ጅሩተኒ ሜዲማ ዮኪን ነዳጋ ዋቀዮማ ይዋንት ሲን ዳገስን ዱካ ደማ ጅሩ ገሩዋኒ ማስጠንቀቂያን ትላዳይ አስጠነቅቀሃለሁ ያለ አሜን አሜን አሜን። መውጣታችሁን መሄዳችሁን አሜን አሜን። ሰምቶ የሚበሳጫል የሚጨነቃል ደሙኬ ፈጋቹኬ ጉዳቹኬ ጅራቹኬ ዲበቡኬ ደገ ከንጭንቀሙ ጅራ እንጭንቀማ ማለስ ይነርገቱ አገኝም ይጨነቃል እንጂ አገኝም። መሄድ ተወስኗል፣ እንድትሄድ ተወስኗል፣ እንድትሄድ ተፈቅዶልሃል። አከት ደምቱ ሲፊ የመሜር አከት ፈጋቱ ሲፊ የመሜር ናፊ የመሜር ጀለድ በዳ መውጣት ይሆንልሃል። አሜን። ናፊ የመሜር ጀድ ያመንዱበት አየመሜር ከላይ ነው ተወሰነ። ውጣ ብሏል እግዚአብሔር፣ ውጪ ብሏል እግዚአብሔር። ደሚ ጀደረ ዋቀይ ፈጋሉ ጀደረ ዋቀይ ጠላት ሰምቶ ይበሳጫል፣ ጠላት ሰምቶ ይጨነቃል፣ ክፉዎች ሰምቶ ይጨነቃሉ። ለእናንተ ግን መሄድ ይሆንልሃል። ዘጸአት ምዕራፍ 8 ላይ በኡቦቅ ሰደድራችሁ ማልጀረ ቤቱ ፈጋተኒ እንደምና አይዳን መሄዳችሁ ከተወሰነ ርቃችሁ እንዳትሄዱላል። ባካችሁ ስሙ ነዳጋ ሙሴን ሞከደ ጠላት ያለው ያለ ሂድ ግን ርቀት ሂድ ይላል። ደም ገሩ ፈጋተ እንደምን ይላል። ነመባይ የሚለሳትፍኞ ካያርክ ሳራ ብዙ ሰዎችን አስሯል። ርቆ እንዳይሄድ ትንሽ ትንሽ ታመልካለህ፣ ትንሽ ትንሽ ቸርች ትመጣለህ፣ ትንሽ ትንሽ ትጸልያለህ። ግን በኃይል በሙላት በቅባት በጸጋ እንዳትጸልይ እንዳትሄድ ሚከለክላል። ዛሬ ይቆረጣል። አሜን። የሰማችሁ ነው። አዎ ይቆረጣል፣ ይቆረጣል። ሙሴ ደግሞ ተመልሶ እንዲህ አለ፣ መልስ ሲሰጥ ለፈርዖን ማለት ነው። እኛ ርቀን እንሄዳለን፣ እኛ ርቀን እንሄዳለን። ኑቲ ፈጋኔ ደም ማሊፍ ጀቴው ነው ካፈተ አርሰኑ ይዋቀዮ ኢየሱኑ ሲብ ኢየሱኑ ኦሊቭ የሚጀቱ ኦሊቭን ተው ወልኢባ ወለቃጫ ግጭት ይፈጠራል። እኛ መስዋዕት የምናቀርበው ለእግዚአብሔር ነው፣ ቅዱስ ስለሆነ ነው። ለዚህ የሚቀርበው መስዋዕት ደግሞ ሌላ ነው፣ አይሆንም። ግጭት ይፈጠራል። ርቀን እንሄዳለን። ሰምተናል። ውጡ ብሏል ጌታ። ሲወጡ ባዶ እጅ አልነበሩም፣ ይዞ ነው የወጡት ወርቅ ውድ ዋጋ ያለ። ዛሬም ትወጣል። አሜን። አስጠነቅቋልና አሜን አሜን። አከከቺ ሰራ ሆኖ መባታ አሜን። ያዕቆብ ሁሉም አጉሩት ሁሉም ሰብስቦ ከወጣ በኋላ በአንድ ተራራ ላይ ከሰባት ቀን በኋላ አገኘው። ደርሱ ሲደርስ ጀቸንት እንጂ ማልታቴ
ጋራ ላፈ በጣም ወርዶ ቃሌ ፊረዋሜ ኛችሴ ሲንገጌሱን ቱሬ አከሲትን ተው ድብቸት ዋቀዮ ቃሌ ኛችሴ ነው ባየን ገጌስ ነው አንተ እኔ ብዙ ነገር አድርጌ ዘመዶችን ጠርቼ እናንተን ልሸኝም ነበር። ለምንድን ነው እንደዚህ የምትወጡት? ውሸቱ ነው። ውስጡ እኮ ክፉ አለ። መልካም ይመስላል እንጂ ክፉ አለ። እግዚአብሔር ግን በድብቅ እንዲወጡ አድርገዋል። የጠላትን ሐሳብ ያቃላ ነምኒ በኡጅረ መነከናሜ እውነት የሚወጣ ሰው አለ። የሚወጣ ሰው አለ። እውነት ነው። አንቺንም የያዘ ነገር ይለቃልና ትወጣለህ። መለቀቅ ይሁንልኝ በኢየሱስ ስም። አከጀራ ድበዳ ፍረጥ አመና ድበዳ ኢከሙና አፍቴራ ጀራ በውና አፍቴራ ጀራ አሜን አሜን። ሁለንተናችሁ ይወጣል። አገልግሎታችሁ፣ ጸጋችሁ፣ በረከቶቻችሁ፣ ስራችሁ ጀምራችሁ ያቆማችሁት ነገር ዛሬ መለቀቅ ይሆናል። መውጣት ይሆናል። አሜን። ወደ ኋላ የለም ወደፊት ነው እንጂ አሜን 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 አሜን። ወደ ኋላ የለም ወደፊት ነው። ኢላሜ ደምካ ከራ ሰገራ ሳይሩ ባፈታ አንለ ሲራገሹፍ ሲቀጥቀጡ ሲያጀሱ ፈኑፌ ዋቀዮን ከገሩ አብጆት ዱፌ ተደ አማት ዱበቴ ኦፍ የገዱና እንጀ ጋሪ መሌና እንጀ ክፉ ነገር እንዳትናገር መልካም ብቻ ብሎን ስላዘዘኝ ፈራው እንጂ አንተ እኮ አንተ ሊገል ነው የመጣው። ልጆችን ሰብስቤ ሊመልስ ነበር። አሳቤ እንደዛ ነው። ዘመዶችን ጉልበት ያሉ አቅም ያሉ የመጣው ለዚህ ነው። ነደጋ አረሰን ይተኒማ ወረሁም ነቀበን ሶዳቺ ሴራ ወዮ ወረጀጀቦ ሶዳቺ ሴራ ዋጋ በዚህም ያሉ ወዶ አይደለም የሚቀመጡት። ዝም ያሉት ወዶ አይደለም። እግዚአብሔር አስደነግጧል። ዝም በሉ ብሏል ጌታ። አሜን። እንዳትነካ ልጄ ነው እኮ ይጠብቃል፣ ይጋርዳል፣ ካንተ ጋር ይጓዛል፣ ያሳያል፣ ራይ ያሳያል የምትወርሰው ነገር። እግዚአብሔር ካንተ ጋር ይጓዛል። አሜን አሜን አሜን። ብዙ ጠላት ቢኖርም ብዙ ክፉ ቢኖርም ብዙ ክፋት የሚሰሩ ቢኖርም እግዚአብሔር ከናንተ ጋር ይጓዛል። አገኝ ማስጠነቅቋል ጌታ። አሜን አሜን አሜን። ዋቀዮ ጀዳ ድበዳና ወጅን ሲያሰዲ ኦፌገቺሴ ረጀራ ስኒፈ ጎድ ዋጋይ ምን ይኖረው ለዚህ ስላስጠነቀቅልን ጌታ። እኛንተኛለን እሱ ይሰራል። ነው ይረፍና ነው ወጀት ከነቦድ ያይቆብ ደምዘዛትፉ ላባን ጋፈን ይብረገው ዋቀዮ ጥሙሬ አሜን። አረሱ ዋቀዮ ይሄዳ ጥሙሬ ሲፍደዋ አሜን። ሊጨርስ ጨርሶ ያመጣልሃል። ጨርሶ ጭቅጭቁን፣ ግርግሩን፣ መከራውን፣ ጭንቀቱን፣ ጦርነቱን በሙሉ ጨርሶ ያመጣልሃል። አከጀራ ድበዳ ዋቀዮ ጀራ ጥሙሬና ፍዳ ጀራ ጨርሶ ያመጣልኝ አይመሉት። አሜን። ይጨርሳል። ውስጥ ያለውን ክፉ ሐሳብን ክፉን ነገር ይጨርሳል። የተከለውን ክፉን ይነቅላል። ከጨረሰ በኋላ ያመጣል። በቃ ነጋድ አንደቂ ይርገከስታ ሸኛለሁ። አሜን። አርከከን ወልፉዳ ዋቀዮ ጀዳ ኢመኮ ጀዳ ነገሬን በሉት ይጨርሳል በሉት። የኔን ጉዳይ በሉት ይጨርሳል በሉት። አሜን።